በሆነ ወቅት ላይ አዲዳስ ወይም ፑማ የሚባለው ጫማ ኖራችሁ ያውቃል? ሁለቱም ጫማዎች ያላችሁም ትኖራላችሁ። ብቻ እነዚህ ሁለት ብራንዶች ከመለያየታቸው በፊት አንድ የጫማ ብራንድ እንደነበሩ ስንቶቻችሁ ታውቃላችሁ? ካላወቃችሁ ታሪኩን ባጭሩ ልንገራችሁ። በ1924 በጀርመኗ ሄርጎጌናች ከተማ ውስጥ አዶልፍ ዳስለር እና ሩዶልፍ ዳስለር የተባባሉ ወንድማማቾች በእናታቸው ቤት ቤዝመንት ውስጥ አነስተኛ የጫማ ማምረቻ ፋብሪካ ይከፍታሉ። አዶልፍ ጫማን ይሰራል፣ ሩዶልፍ ደግሞ ጫማዎቹን ያሻሽጣል። ወንድማማቾቹ ስኬታማ የሆነ የጫማ ቢዝነስ ይጀምራሉ። ታዲያ በ1936 የጫማ ቤታቸውን ታሪክ የቀየረ አጋጣሚ ይፈጠራል። እርሱም የ1936ቱ የበርሊን ኦሎምፒክ ነበር። በዛ ኦሎምፒክ ላይ አሜሪካዊ ሯጭ ጄሲ አውሰን የእነሱን ጫማ በውድድሩ ላይ እንዲያደርግ ያሳምኑታል። ጄሲን በሀሳቡ ተስማምቶ የዳስለር ወንድማማቾች ጫማን አድርጎ በኦሎምፒኩ ላይ ተሳትፎ 4 የወርቅ ሜዳሊያ ያገኛል። በዚህ ጊዜ ነበር የዳስለር የጫማ ዝና በመላው ጀርመንና በመላው አውሮፓ የተዳረሰው። ይህ ዝና ብዙም ሳይቆይ የሁለተኛው ዓለም ጦርነት ይጀመራል። በዚህ ጦርነት ምክንያት ስራቸው ይበላሻል፣ ጭቅጭቅም ይፈጠራል። የሁለቱም ሚስቶች ነገሩን በማጋጋል በጣም ያጣላቸዋል። በዚህ መሃል ጦርነቱን ጀርመን ትሸነፍና በአሜሪካ ጦር ውስጥ ትወድቃለች። ሩዶልፍ በናዚ ደጋፊነት ተጠርጥሮ ይታሰራል። ከእስር ከተፈታ በኋላ አዶልፍን የጠቆመብኝ በማለት በ1948 ከገዛ ወንድሙ ጋር ለዘላለሙ ይቆራረጣል። በጋራ የገነቡትን የዳስለር ጫማ ፋብሪካንም ለሁለት ይካፈሉታል፣ ሰራተኞቹንም ማሽኖቹንም ማለት ነው። ሩዶልፍ ድርሻውን ይዞ በከተማ ደቡባዊ ክፍል በመሄድ ሩዳ ብሎ የራሱን ብራንድ የከፈተ ሲሆን በኋላም ፑማ ወደሚል ስያሜ ይቀይሯል። በተመሳሳይ መልኩ አዶልፍ ዳስለርም ዋናውን ፋብሪካ በመያዝ ከራሱ አዲ የሚለውን ስም ከአባቱ ደግሞ ዳስ የሚለውን ስም በመውሰድ የመጀመሪያ ፊደሎችን በመገጣጠም አዲዳስ የተሰኘውን የጫማ ብራንድ ይከፍታል። ቀጣዮቹን ዓመታት የሁለቱ ወንድማማቾች የጫማ ፋብሪካዎች ፉክክር ከሁለቱ ወንድማማቾች አልፎ የሄርዞጌናች ከተማን ለሁለት ይከፍላል። አብዛኞቹ የከተማዋ ነዋሪዎች ከሁለቱ አንዱ ፋብሪካ ውስጥ ስለሚሰሩ አጋርነታቸውም ከሁለቱ ለአንዱ ይሆናል። ከዚህም ይባስ ብሎ ከተማዋ የጎባጣዎች ሰፈር እስኪባል ድረስ የከተማዋ ነዋሪዎች ማን የማን ቲፎዞ እንደሆነ ለማወቅ ሲሉ አጎንብሰው ጫማንም ያዩ ነበር። የወንድማማቾቹ ፉክክር ቀጣዮቹን ዓመታት ቀጥሎ ፑማና አዲዳስ የጀርመን ታዋቂ የስፖርት ብራንድ ለመሆን ቻሉ። ወንድማማቾቹ ህይወታቸው እስካለፈበት 1974 እና 78 ድረስ ሁለቱም ሳይነጋገሩና ሳይታረቁ ነበር ህይወታቸው ያለፈው። ከሁሉ በላይ የሚያስገርመው ደግሞ ሁለቱም ሲሞቱ በተናዘዙት ኑዛዜ መሰረት አንዳቸው ከአንዳቸው ተራርቀው መቀበር እንደሚፈልጉ ነው። ሁለቱም በኑዛዜያቸው መሰረት በአንድ ቤተክርስቲያን የቀብር ቦታ ሆኖ አንደኛው በሌላኛው ጫፍ፣ ሁለተኛው ደግሞ በሌላ የቀብር ቦታ ጫፍ ላይ ነበር የተቀበሩት። እነዚህ ወንድማማቾች አሁን በህይወት ባይኖሩም ሁለቱም የከፈቱት ፑማና አዲዳስ ብራንዶች በዓለም አቀፍ ደረጃ ሁለተኛና ሶስተኛ የስፖርት ብራንዶች ሆኗል። በ2009 ፑማና አዲዳስ የዘመናት የከረረ ልዩነታቸውን ለማስፋት ሲሉ የወዳጅነት የእግር ኳስ ጨዋታን በሰራተኞቻቸው መሃል አድርገዋል። እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ገጽ ፎሎው፣ ቪዲዮንም ላይክ ማድረጋችሁን እንዳትረሱ።